የግል ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጥያቄዎች መልስ ለመስጠት ጊዜው አሁን መሆኑን አስታወቀም። አንድ ዓመት ባልሞላ ጊዜ ውስጥ 16.9 ቢሊዮን ብር ትርፍ ማስመዝገቡን አስታውቋል። የጡረታ ይጨመር ጥያቄዎች ወቅቱን የጠበቀ ጥያቄ መሆኑ ተመላክቷል። ለጡረተኞች ጥያቄዎች ምላሽ ለመስጠት እየተሰራ እንደሚገኝ የአስተዳድሩ ዋና ስራ አስፈጻሚ አቶ አባተ ምትኩ መናገራቸው አይዘነጋም። በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ወቅታዊው የገበያ ዋጋና ኢኮኖሚያዊ እንቅስቃሴዎች አሳሳቢ እየሆኑ መጥተዋል። ገበያው ድብልቅልቅ ብሏል። የዚህ ቅድሚያ ገፈት ቀማሹ ደግሞ ጡረተኞች ናቸው። ገበያ ውስጥ የተረጋጋ ዋጋ የለም። ጥዋት የተጠራ ዋጋ ከሰዓት በኋላ ይለወጣል። ይህ ባለፉት 6 እና 7 ሳምንታት የምናስተውለው የየዕለት ክስተት ነው። በሁሉም ምርቶች ሸቀጣሸቀጥ ምርቶች ላይ የሚስተዋለውን የዋጋ ጭማሪ መክታት አልተቻለም። የነዳጅ እጥረቱ የተለያዩ ምርቶችን በቅጡ ለገበያ ለማቅረብ ያላስቻለ መሆኑንም እየታዘበን ነው። አንዳንድ እንደ ቲማቲም፣ ሽንኩርት፣ ሌሎች ተመሳሳይ የግብርና ምርቶች ማሳ ላይና መጋዘን ውስጥ እንዲሁም ተሽከርካሪዎች ላይ እንደተጫኑ ለብልሽት ተዳርገዋል። ሸማቹ እጅ ሳይደርሱ እየበሰበሱ ነው። እንዲህ ባሉ ምርቶች ላይ ዋጋ ከፍ ያለበት አንዱ ምክንያት ከምርት ቦታ ወደ ገበያ ቦታ ምርቱን ለማድረስ ያለው የትራንስፖርት እጥረት አቅርቦት ላይ ችግር በመፍጠሩ ነው። የአንዳንድ ተቋማት የሥራ እንቅስቃሴም በዚሁ የነዳጅ እጥረት እየተስተጓጎለ ይገኛል። ከዚህ ባሻገር ግን ፈጽሞ የዋጋ ጭማሪ ሊደረግባቸው የማይገቡ ምርቶች ለዋጋ ንረት መንስኤ እየሆኑ መጥተዋል። ወደ ሀገር ባለውለታ ጡረተኞች ጉዳይ ስንመለስ የግል ሰራተኞች ማህበራዊ ዋስትና አስተዳደር በ9 ወራት ውስጥ ብቻ 16.9 ቢሊዮን ብር ትርፍ ማግኘቱን አስታውቋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለሁለት ተከታታይ ቀናት ሲያካሂድ የነበረውን የ2018 በጀት ዓመት የ9 ወራት የሥራ አፈጻጸም ግምገማ በትላንትናው ዕለት አካሂዶ አጠናቋል። የአስተዳደሩ ዋና ስራ አስፈጻሚ አቶ አባተ ምትኩ መሪነት በተካሄደው በዚህ መድረክ ላይ የ12 ዲስትሪክት ጽህፈት ቤት ኃላፊዎችና የዋና መስሪያ ቤት ዳይሬክተሮች በአካል የተገኙ ሲሆን የ49ኙም ቅርንጫፍ ጽህፈት ቤት ኃላፊዎችና የቡድን መሪዎች እንዲሁም 6 የመስክ ጽህፈት ቤት ኃላፊዎች በዙም ኮንፈረንስ አማካኝነት ተሳትፈዋል። በመድረኩ የቀረበው የ9 ወራት ሪፖርት እንደሚያመላክተው አስተዳደሩ ባለፉት 9 ወራት ውስጥ ከ203,000 በላይ አዳዲስ ሰራተኞችንና ከ30,000 በላይ ድርጅቶችን የእቅዱ አባል ማድረጉ ተገልጿል። የባለመብቶች ተጠቃሚነትን በተመለከተ በአገልግሎት፣ በዕድሜ፣ በጤና ጉድለት፣ በስራ ላይ ጉዳትና በሞት ለተተኪዎች በአጠቃላይ ለ5317 ባለመብቶች የጡረታ አበል ውሳኔ የተሰጠ ሲሆን በገቢ አሰባሰብም 39.7 ቢሊዮን ብር የጡረታ መዋጮ የተሰበሰበ ሲሆን በ9 ወራት ውስጥ ከኢንቨስትመንት ብር 16.9 ቢሊዮን ብር ትርፍ ማግኘት መቻሉንም በሪፖርቱ ተገልጿል። ይህም ለጡረተኞች ተጠቃሚነትና ለጥያቄያቸው መልካም ሥራ መሆኑ ተመላክቷል። በግምገማው ወቅት ከመዋጮ አሰባሰብ እና ከድርጅት ምዝገባ ጋር በተያያዘ እያጋጠሙ ያሉ ተግዳራቶች በተሳታፊዎች ተነስቶ ውይይት ተደርጎባቸዋል። በተለይም በአንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቅ የሚከፈል የጡረታ መዋጮ በአሰባሰብ ሂደቱ ላይ የሚፈጥረው ተጽዕኖ እንዲሁም አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ስጋት ላይ መደቀናቸው ተመላክተዋል። ለተነሱ ጥያቄዎችና ስጋቶች የአስተዳደሩ ዋና ስራ አስፈጻሚ አቶ አባተ ምትኩና የሚመለከታቸው የሥራ ኃላፊዎች ሰፊ ምላሽና ማብራሪያ ሰጥተዋል። ዋና ስራ አስፈጻሚው አቶ አባተ ምትኩ በመድረኩ ማጠቃለያ ላይ ባስተላለፉት መልእክት ዝቅተኛ የደሞዝ ወለል እስኪስተካከል ድረስ ድርጅቶች ታክስ የከፈሉበትን ትክክለኛ የደሞዝ መጠን በማየት የጡረታ መዋጮም በዚሁ ልክ እንዲከፍሉ ጥብቅ ክትትል ማድረግ እንደሚገባ አሳስበዋል። የትኛውም ድርጅት የጡረታ ክፍያ በአግባቡ መክፈሉ ለጡረተኞች ተጠቃሚነት እጅግ አስፈላጊ ነው ብለዋል።
በቀሪዎቹ 3 ወራትም የበጀት ዓመቱን እቅድ ለማሳካት ክፍተት ያለባቸው ዲስትሪክቶች ቅርንጫፍ ጽሕፈት ቤቶች የድርጊት መርሃ ግብር በማዘጋጀት ርብርብ እንዲያደርጉ መመሪያ ሰጥተዋል። አክለውም እስካሁን ኦዲት ያልተደረጉ ድርጅቶችን ኦዲት በማድረግ ረገድ ሁሉም ዲስትሪክቶች በትኩረት እንዲሰሩና ወደፊት ተቋሙ በቴክኖሎጂ እያደገ ሲሄድ በአካል እየዞሩ ድርጅቶችን የመመዝገብ አሰራር በዘመናዊ ዲጂታል ስርዓት የሚተካ መሆኑን የገለጹ ሲሆን በተለይም የሚንሰራው ስራ ሁሉ ጡረተኞቻችንን ማዕከል ያደረገ በመሆኑ አገልግሎት አሰጣጣችን ከዋናው መስሪያ ቤት ጀምሮ እስከ ቅርንጫፍ ጽሕፈት ቤቶች ድረስ በመፈተሽ ማስተካከል ይገባናል በማለት መልእክታቸውን አስተላልፈዋል። በመጨረሻም የአስተዳደሩ ሲኒየር የማኔጅመንት አባላት በተቋሙ ውስጥ እየተሰሩ የሚገኙትን ፕሮጀክቶች ጉብኝት በማድረግ የአፈጻጸም መድረኩ ተጠናቋል።